ሰላም እንዴት ናችሁ? በዛሬው ቆይታችን እንግዲህ ስለ ፍሪላንሲንግ በምናወራበት በክፍል 2 ቆይታችን የምናየው ከባለፈው የቀጠሉ ፍሪላንሲንግ አይነቶች ምን ምንድን ናቸው የሚሰሩት የሚሉትን ዝርዝር አድርገን ለማየት እንሞክራለን። አብራችሁ ይቆዩ። በዛሬው ቆይታችን ከምናያቸው የፍሪላንሲንግ አይነቶች መካከል ውዱ ስራ ብዬ የማስበው እኔ ዌብ ዴቨሎፕመንት ነው። ዌብ ዴቨሎፕመንት ስንል ለድርጅቶች ሊሆን ይችላል፣ ለግለሰቦች ሊሆን ይችላል፣ ለነጋዴዎች ሊሆን ይችላል። ለእነኚህ ሰዎች ዌብሳይት ዴቨሎፕ ማድረግ ማለት ነው። ዌብሳይት ብቻ ሳይሆን ከፈለጉ እንደ ፍላጎታቸው በጥያቄያቸው ወይ ደግሞ በእኛ ኦፈር ዌብሳይት ብቻ ሳይሆን አፕሊኬሽን ዴቨሎፕ እናደርግላቸው እንችላለን። ከዛ ውጭ ዌብሳይት ዴቨሎፕ በማድረጋችን እኛ እነሱ ምን ሊጠቀሙ እንደሚችሉ መጀመሪያ በደንብ አድርገን ልናሳውቃቸው ይገባል። ምንድን ነው ዌብሳይት ዴቨሎፕ አድርገንላቸው ምንድን ነው የነሱ ጥቅም የሚለውን ነገር በደንብ ልናሳውቃቸው ይገባል። ይህን ነገር ካሳወቅናቸው በኋላ ነው እነሱ ምናልባትም አብዛኞቹ ድርጅቶች አሁን ላይ ወደ ዌብሳይት ወደ ሶሻል ሚዲያ እየመጡ ስለሆነ ዌብሳይት ዴቨሎፕ ብናደርግላቸው፣ አፕሊኬሽን ዴቨሎፕ ብናደርግላቸው፣ አንዳንድ ሰዎች ዌብሳይት ውስጥ ገብተው ምን ማድረግ እንዳለባቸው ላያውቁ ይችላሉ። ከዛ የተሻለ በአፕሊኬሽን በደንብ ኢንተርፌስ ሊኖራቸው ይችላል፣ ወይ ደግሞ ኤክስፒሪየንስ ሊኖራቸው ይችላል። እዛ ላይ በደንብ ድርጅቱ ቢሰራ ምን ሊያገኝ እንደሚችል መጀመሪያ እኛ ፒች ማድረግ አለብን ድርጅቶቹ ጋር። ልምድ ከሌለ ማለት ነው። ልምድ ካለን እሰየው ነው፣ በቃ ተፈልገን ነው፣ በባትሪ ነው እንዲህ የምንፈልገው ማለት ነው። ልምድ ከሌለን ግን እኛ ነው መጀመሪያ መሄድ ያለብን። ስለዚህ ምንድነው ማድረግ ያለብን? እኛ ድርጅቶቹ ጋር እንሄዳለን። ዌብሳይት ዴቨሎፕመንት እሰራለሁ፣ ፖርትፎሊዮ ካለን እሰየው፣ ከሌለን ግን ምንድነው የምናደርገው? መጀመሪያ በክፍል 1 እንደተናገርኩት ሄደን ድርጅቶቹን ለአንድ ድርጅት ብቻ ለብዙ ድርጅቶች ፒች እናደርጋለን። እንደዚህ አይነት ዌብሳይት መስራት እችላለሁ፣ ለድርጅታችሁ ይህን ዌብሳይት ብሰራላችሁ ሴልሳችሁ በዚህ መጠን ሊጨምር ይችላል፣ ትርፋችሁ በዚህ መጠን ይጨምራል፣ ስራችሁ በዚህ መጠን ሊቀልላችሁ ይችላል። ለምሳሌ በስልክ ብቻ የሚያወሩ ሽያጫቸው የሚያከናውኑ ከሆነ ዌብሳይት ከሆነ ዌብሳይት ላይ ነው የስልክ ወጪ ሊቀንስላችሁ ይችላል። ዌብሳይት መጠቀም ከቻላችሁ ይሄን ያህል ኮስት ይቀንስላችኋል፣ ይሄን ያህል ሬቬኒው ያለ፣ ይሄን ያህል ፕሮፊት ይኖራችኋል። ድርጅታችሁ ፕሮፊታብል እንዲሆን ዌብሳይት በሰራላችሁ በደንብ ይጠቅማችኋል ብለን ፒች አድርገን በደንብ አሳምነን እነሱ ፈቃደኛ ሲሆኑ ከከፈሉን እሰየው፣ ካልከፈሉን ግን በነፃ ሰርተንላቸው አሳይተናቸው ትርፋማ እንደሆነ ሲያምኑበት እኛ መጠየቅ ራሱ ላይ ይጠበቅብን ይችላል። ትርፋማ መሆኑን ካመኑ እራሳቸው እኛ እንክፈላችሁ ብለው ሊጠይቁ ይችላሉ። አንከፍልም ምናምን ካሉ ከዛ በኋላ ሌሎች ድርጅቶችን የኛውን እየሰራን ጎን ለጎን ሌሎች ድርጅቶች የሚከፍሉን ድርጅቶች እንሞክራለን። እዚህ በነፃ የምንሰራበት ቦታ ላይ አትሊስት መክፈል ባይችሉ ሪኮሜንዴሽን እንዲጽፉልን፣ ወረቀት እንዲጽፉልን ወይ ደግሞ ሪፈረንስ እንዲነግሩልን ለምንሄድባቸው ክፍያ ለምንጠይቅባቸው ድርጅቶች እንትና የሚባለው ሰው ግለሰብ እንደዚህ ለዌብሳይት ሰርቶልኝ ይሄን ያክል ሴልስ ይጨምራል፣ ይሄን ያክል ወጪ ይቀንሷል ብለው እኛን ሪፈር እንዲያደርጉ ማድረግ፣ እነሱን ማግባባት፣ እኛ ሪፈር እንዲያደርጉ፣ እነሱ አይክፈሉን ለእኛ እነሱ ፖርትፎሊዮ ናቸው። ቢከፍሉም ጥሩ ነው፣ ካልከፈሉ ግን አትሊስት እንደ ፖርትፎሊዮ መጠቀም እንችላለን እሱ ማለት ነው። ስለዚህ ዌብሳይት ዴቨሎፕመንት እና አፕሊኬሽን ዴቨሎፕመንት ላይ መስራት ቻልን ማለት በቃ ተቀየረ ማለት ነው። ስለዚህ ዌብሳይት ዴቨሎፕመንት መማርና በዚህ ሰዓት ዌብ ዴቨሎፕመንት ላይ መስራት ማለት ረሻው ውዱ ስራ ነው የሚሆነው ማለት ነው። ሌላኛው በዛሬ ክፍል እንግዲህ የምናየው ቨርቹዋል አሲስታንት ነው። ቨርቹዋል አሲስታንት ስራ አለ የትም ቦታ ሆነው ቨርቹዋሊ ኦንላይን ነው ስራው እንዳለ የሚያልቀው ማለት ነው። ለምሳሌ ቨርቹዋል አሲስት ልናደርግ የምንችለው ካምፓኒ ወክለን ሊሆን ይችላል፣ ግለሰቡ ወክለን ሊሆን ይችላል። ፎርዛት ማተር ገንዘብ እስከከፈልን ድረስ አይመለከተንም። እኛ የምንሰራው ቨርቹዋል አሲስት የምናደርገው ፍሪላንስ የምንሰራው ገንዘብ ለማግኘት እስከሆነ ድረስ ወጥረን እንሰራለን ማለት ነው። ቨርቹዋል አሲስታንት መስራት አለብን ማለት ነው። ቨርቹዋል አሲስታንት ስንም ምን ማለት ነው? ድርጅትን ወክለን ሊሆን ይችላል፣ ግለሰብ ወክለን ሊሆን ይችላል። ለምሳሌ ድርጅቱ ወክለን ኢሜል መመለስ ሊሆን ይችላል፣ ስልክ መመለስ ሊሆን ይችላል። እዚህ ዘረዘርኳቸው አሉ። ለምሳሌ ኢሜል መመለስ ሊሆን ይችላል፣ ቴክስት መመለስ ሊሆን ይችላል፣ ፎን ኮል መመለስ ሊኖርብን ይችላል። ለድርጅቱም ለግለሰቡም ለምንሰራው ቨርቹዋል አሲስት ለምናደርጋቸው ግለሰብና ድርጅቶች ሚቲንግ ሴት ማድረግ ሊሆን ይችላል። ከዛ ውጭ ቦታ ሴት ማድረግ ሊሆን ይችላል፣ ቡክ ማድረግ ሊሆን ይችላል። ለምሳሌ ድርጅቱ በሆነ ቀን ላይ ወደፊት ፕሮግራም ቢኖርበት ስብሰባ ቢኖርበት ድርጅቱ ቀኑን ሚቲንግ ሴት ማድረግ፣ ሚቲንጉ ላይ የሚመጡ ሰዎች ኢሜል መላክ ሊሆን ይችላል። ኢሜል ሲላክ መልስ መስጠት ሊሆን ይችላል። ቬኒው ቦታ አዳራሾችን ተከራይቶ ቡክ አድርጎ ማቆየት ሊሆን ይችላል፣ ቀኑ እስኪደርስ ድረስ ማለት ነው። እነኝም በሙሉ ቨርቹዋሊ ነው እንትን የምንለው ማለት ነው። ያው ቨርቹዋል አሲስታንት የሚለው እንግዲህ ኢትዮጵያ ውስጥ ብዙም አፕላይ ላያደርግ ይችላል። ለምን ኦንላይን አዳራሽ ሊከራይ ብንል ብዙም አፕላይ ላይደረግ ይችላል። ብዙም ወደዛ ዓለም እየገባን ስላልሆነ አክቹዋሊ አሁን ወደዛ የተጠጋን ነው፣ ግን እዛ አድቫንስመንት ላይ አልደረስንም ብዬ አስባለሁ። ግን ቨርቹዋል አሲስታንት ማለት ይሄ ይሆናል። ቨርቹዋል አሲስታንት ሆነን ስንሰራ ግን አንድ ወሳኝ ነገር
ከኛ የሚጠበቅ ነገር አለ። አንደኛ ፐንክቹዋል መሆን አለብን። ሁለተኛ ኦርጋናይዝድ መሆን አለብን። ኦርጋናይዝ ስንሆን ደግሞ መስራት ያሉብን ታስኮች ሊኖሩ ይችላል፣ ሊስቶች ይኖራሉ። እነኛን ቱዱ ሊስት ውስጥ ማስቀመጥ ሊኖርብን ይችላል። ቱዱ ሊስት ማስቀመጥ ወረቀት ላይ መጻፍ የሚደብረን ሰዎች ከሆኑ ደግሞ አፕሊኬሽን አለ፣ ኖሽን አለ፣ ጉግል ካሌንደር አለ፣ ብዙ አይነት አለ። ጉግል ወርክ ስፔስ ወርክ ፕሌስ የሚባል አለ። ስለ ኖሽን ባይዘዌ በሚቀጥለው ቪዲዮ ስለ ኖሽን ነው የምሰራላችሁ። የሚገርም አፕሊኬሽን እንደሆነ ታዩታላችሁ። ቆንጆ አድርጌ አጠር አድርጌ እሰራላችኋለሁ። ቨርቹዋል አሲስታንስ ስንሆን ሁለት ነገር ይጠበቅብናል ማለት ነው። ፐንክቹዋል ኦን ታይም መሆን አለብን። 2 ሰዓት ከተባለ 2 ሰዓት ነው መገኘት ያለብን። 1 ደቂቃም መዘግየትም መቅደም የለብንም ማለት ነው። ከዛ ውጭ ኦርጋናይዝድ መሆን አለብን። ታስኮቻችንን ኦርጋናይዝ ፕራዮሪቲ ማስቀመጥ አለብን። የትኛው ታስክ ነው መቅደም ያለበት፣ የትኛው ነው መቅደም የሌለበት የሚለውን ኦርጋናይዝድ አድርገን ዝግጁ መሆን አለብን ማለት ነው። ዛት ቨርቹዋል አሲስታንት ሰራን ማለት ጥሩ ገቢ ያለን ማለት ነው። ብዙም አንለፋም። ቢሮ መሄድ አይጠበቅብንም። ቤታችን ቁጭ ብለን ተኝተን ፎርዛት መጠር አልጋችን ላይ ሶፋችን ላይ ፍልሰስ ብለን ሊሆን ይችላል። እንደዛ አድርገን ቨርቹዋል አሲስታንት ስራ መስራት እንችላለን ማለት ነው። ሌላኛው እንግዲህ ሶስተኛው የምናየው ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ስንል ብዙ አይነት አለ። ኮንተንት ማርኬቲንግ አለ፣ ኢሜይል ማርኬቲንግ አለ። ኮንተንት ማርኬቲንግ ስንል ቪዲዮ አለ። ከዛ ውጭ ደግሞ ቴክስት ሊሆን ይችላል። ቴክስት ለምሳሌ ፌስቡክ፣ ሊንክዲን፣ ኢንስታግራም ላይ በአብዛኛው ፎቶ፣ ቪዲዮ ሊሆን የሚችለው። ፌስቡክ እና ሊንክዲን ላይ በአብዛኛው አሁን ላይ ቴክስቶች ናቸው፣ ጽሁፎች ናቸው የሚኖሩት። ኮንተንት ማርኬቲንግ ስንል በቴክስት መልክ ከሆነ ስለምንሸጠው ፕሮዳክት ዲጂታሊ መሸጥ ማለት ነው። ኮንተንት ማርኬቲንግ ማለት የምንሸጠው ፕሮዳክት ይኖረናል። ያንን ፕሮዳክት ዲጂታሊ ሸጥ ነው ማለት ዲጂታል ማርኬቲንግ ነው ማለት ነው። በአጠቃላይ ማርኬቲንግ ሲባል ሽያጭ መሸጥ ነው፣ ሴልስ ማለት ነው። ሴልስን ዲጂታል አደረግነው ማለት ዲጂታል ማርኬቲንግ ሆነ ማለት ነው። አስተዋወቅ ነው ማለት ነው። ዲጂታሊ አስተዋወቅ ነው። ዛት ሰዎች ተለመደው ከቲቪ ከሬዲዮ ይልቅ ዲጂታሊ ሰምተውት ወይ ደግሞ አውቀውት ፕሮዳክቱን እንዲገዙት እንዲጠቀሙት አደረገ ማለት ዲጂታል ማርኬቲንግ ሰራን ማለት ነው። ከነኛ ውስጥ ደግሞ ምሳሌ በጽሁፍ ከሆነ ያሳወቅነው ቴክስትን ያደረግነው ቴክስት ማርኬቲንግ ነው። በቪዲዮ በምስል እያዩት ከሆነ ደግሞ ቪዲዮ ማርኬቲንግ ሆነ ማለት ነው። ዲጂታል ማርኬቲንግ ስንሰራ ደስ የሚለው ነገር አንለስ በአግሪመንት ወይ ደግሞ በውል ካልተገደብን በስተቀር የተለያዩ ፕሮዳክቶችን አዘ ሴም ታይም መሸጥ እንችላለን ማለት ነው። ለምሳሌ ልብስ እየሸጥን ጫማ መሸጥ እንችላለን። ጫማ እየሸጥን ልብስ መሸጥ እንችላለን። ሌሎች ነገሮች ኤሌክትሮኒክስ የአንደኛው ኤሌክትሮኒክስ እየሸጥን አፕል እየሸጥን ሳምሰንግ መሸጥ እንችላለን። አንለስ በአግሪመንት ካልተያዘን፣ በኮንትራት ካልተያዘን፣ በውል ካልተገደብን በስተቀር እነኝህን ነገሮች በስነ ስርዓት ስራዬ ብሎ ለሚሰራ ሰው እንደ ዲጂታል ማርኬተር ወይ ደግሞ እንደ ፍሪላንሰር ሆኖ ለሚሰራ ሰው ለምሳሌ ተቀጥሮ የሚሰራ ሰው ከሆነ ተቀጥሮ የሚሰራውን ስራ ሳያቋርጥ ጎን ለጎን ደግሞ ይሄኛውን እያስኬደ ጥሩ ገቢ ማግኘት የሚችልበት ይሆናል ማለት ነው። ወደፊት ደግሞ ከፍ እያለ ልምድ እየጨመረ እያደገ በደንብ እውቀቱ እየዳበረ ሲሄድ ኮኔክሽን እየበዛለት ሲሄድ ወደ የሙሉ ሰዓት ስራ ማሳደግ ይቻላል ማለት ነው። እሺ ሌላው ደግሞ በጣም ያበደና ቆንጆ ገቢ ልናገኝበት የምንችለው እንደ ሳይድ ሀስል ወይ ደግሞ እንደ ፍሪላንሲንግ ኦንላይን ቱቶሪንግ ነው። ቱቶር ማለት ማስተማር ማለት ነው። ተማሪዎች ከትምህርት ሰዓታቸው ከመደበኛው የትምህርት ቤት ጊዜያቸው ውጭ ማታ ማታ ሊሆን ይችላል፣ በሆነ ዊኬንድ ሊሆን ይችላል፣ ማስጠናት እነሱ ማስጠናት እንደ አጋዥ ትምህርት መስጠት ማለት ነው። ለምሳሌ ኢትዮጵያ ውስጥ ሊሰራ ይችላል ብዬ የማስበው ትምህርት ቤት ሄደው የሚማሩትን ትምህርት በቀጥታ እኛ ማስተማር እንችላለን። እንደ ተጨማሪ ለምሳሌ ትምህርት ቤት ጀነራል በጣም ያኑላ 30-40 ሰው ተማሪ በአንድ ጊዜ አንድ አስተማሪ አድሬስ ላያደርጋቸው ይችላል። ስለዚህ እኛ የምናደርገው ምንድን ነው? ትምህርት ቤት የሚማሩትን ትምህርት እራሱን በጣም አጭር በሆነ ግልጽ በሆነ ልጆች ከሆኑ በልጆች ቋንቋ እየተጫወቱ ከሆነ አብረ እየተጫወትን እየዘለልን ከነሱ ጋር እነሱ በሚያወሩት ቋንቋ እያወራን ብናስተምራቸው በጣም ለነሱ ቀሏቸው ይማራሉ። ቤተሰብ ደግሞ የሚፈልገው ነገር ልጆቻቸው የሚማሩትን ትምህርት እንዲገባቸውና ውጤታማ እንዲሆኑ ስለሚፈለግ ስፔሻሊ አሁን ደግሞ ተማሪ ማለፍ አለበት፣ ውጤት አምጥቶ ማለፍ ስላለበት እንደዛ እንዲሆኑ ስለሚፈለግ በቀላል ቋንቋ ልጆች በሚገባቸው ቋንቋ አድርገን ብናስተምር ኦንላይን ሊሆን ይችላል፣ በአካል ሊሆን ይችላል። ለምሳሌ ኦንላይን ከሆነ ቋንቋ ማስተማር ለዲያስፖራዎች ቋንቋ ማስተማር፣ እዚህ ተወልደው ውጭ የሚሄዱት ብዙም ቋንቋ ላይ ከብዳቸው ይችላል። ለምሳሌ ልጆቻቸውን ውጭ ሀገር የወለዱ ዲያስፖራዎች ከሆኑ ለምሳሌ ዲያስፖራው ልጁ አማርኛን ማውራት እንዲችል ሊፈልግ ይችላል። የሀገሬ ቋንቋ ነው ሊል ይችላል፣ ኦሮምኛ ሊሆን ይችላል፣ ሶማሊኛ፣ ትግርኛ፣ አደርኛ፣ አፋርኛ፣ ጉራግኛ፣ ሁሉንም ቋንቋ የኢትዮጵያን ቋንቋ ለምሳሌ አማርኛ አፋችን በአማርኛ ከፈታን አማርኛ ማስተማር አይከብደንም። ቋንቋ ሀሁ እያልን ማስተማር ቃላት እየመሰረትን ንግግራቸውን እንዲያስተካክሉና አትሊስት ቤዚክ ቋንቋ መግባቢያ ማስተማር እንችላለን። ኦንላይን ስናስተምር ዶላር ነው፣ ውጭ ነው፣ ከውጭ ነው የሚከፈለን። ስለዚህ ይህን ነገር ማስተማር ቻልን ማለት ኦንላይን ቱቶር አደረግናቸው ማለት ነው እነሱ። ስለዚህ ኦንላይን ቱቶሪንግ ከተለመደው አካደሚክ ትምህርት ውጭ
ለምሳሌ ለዲያስፖራ ልጆች ቋንቋ ማስተማር ሊሆን ይችላል። ቅድም እንዳልኩት አማርኛ፣ ሶማሌኛ፣ የሎካል ቋንቋዎች የእኛን ቋንቋ ለእነሱ መማር እንዲችሉ ማድረግ ሊኖርብን ይችላል ማለት ነው። ሌላኛውና ደግሞ በዛሬው ቆይታችን ከምናያቸው በጣም ምርጡ ስራ ብዬ የማስበው ሪሰርች አሲስታንት መሆን ነው። ሪሰርች አሲስታንት ስንሆን ደግሞ ምን ማለት ነው? ሪሰርች የሚሰሩ ተማሪዎች ነው። ተመራቂ ተማሪዎች፣ ዩኒቨርሲቲ ግራጁዌት ተማሪዎች፣ ለምሳሌ ዶክተሮች ሊሆኑ ይችላሉ፣ የህግ ባለሙያዎች፣ አካውንቲንግ ባለሙያዎች ሊሆኑ ይችላሉ፣ የህክምና ባለሙያዎች ሊሆኑ ይችላሉ። ግራጁዌት ሲያደርጉ ግዴታ ሪሰርች መስራት አለባቸው። የሚሰሩት ሪሰርች ደግሞ አዘሴም ታይም ትምህርት እየተማሩ ሊሆን ይችላል፣ ላይሆንም ይችላል። ፎርዛት ማታር ግን እየተማሩ ለሚሰሩ ወይ ደግሞ ሪሰርቹ በጣም በልኪ ለሚሆን ለምሳሌ የህግ ተማሪዎች የሚሰሩ ሪሰርች፣ የህክምና ተማሪዎች፣ የአካውንቲንግ ተማሪዎች፣ እነዚህ ሶስቱ የትምህርት ዘርፍ ላይ ያሉ ሰዎች ማስተርስ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል፣ ባችለር እንኳን ችግር የለም ራሱ ተማሪ እየሄደ ሊሰራ ይችላል። በሆነ በሚያገኘው ክፍተት እየሄደ ሊሰራ ይችላል። ማስተርስ ተማሪዎች ስራ እየሰሩ የሚማሩ ሊኖሩ ይችላሉ። ያ ማለት ሪሰርቻቸውን ለመስራት ዳታ ኮሌክት ለማድረግ ሪስፖንስ ለመሰብሰብ ጊዜ ላይኖራቸው ይችላል። ስለዚህ ሪሰርች አሲስታንት ሆነን ሰራ ማለት እኛ ኦን ቢሃፍ ኦፍ እነሱ ኦን ቢሃፍ ኦፍ ግራጁዌትስ ሆነን ዳታ ኮሌክት እናደርግላቸዋለን። የሰበሰብነውን ዳታ ሰመራይዝ ልናደርግላቸው እንችላለን። ግን እዚህ ጋር ሰመራይዝ ለማድረግ እውቀት ያስፈልገናል፣ እኛ ራሱ ለምንሰራው ስራ ማለት ነው። ያምን ማለት ነው ኤክሴል ትምህርት ሊያስፈልገን ግዴታ ነው። በቃ ማወቅ አለብን። እንዴት ነው ዳታ ኦርጋናይዝ ማድረግ የምንችለው፣ እንዴት ነው ሰመራይዝ የምናደርገው የሚለውን ነገር ማወቅ ሊኖርብን ይችላል። ከዛ በተጨማሪ እነኝህ ነገሮች አንችልም ካልን ደግሞ ጀስት ዳታ ኮሌክት ማድረግ ብቻ ዳታውን ኮሌክት አድርገን ሰመራይዝ ማድረግ ሊኖር ይችላል። ምሳሌ ይሄን ያክሉ ሰው እንደዚህ ነው ያለው ማኑዋሊ ካስፈለገ ማለት ነው። አይ አንፈልግም፣ ራሳችን በደንብ ለፍጥነትም ሰመራይዝ ለማድረግ ቶሎ ለመጨረስ ከጊዜ አንጻር ቶሎ ለመጨረስ ዲጂታል ነገሮችን ኤአይ መጠቀም ሊኖርብን ይችላል። አሁን ደግሞ ዘመኑ ኤአይ ነው። ነገሮችን በጣም ቀለል አድርጎ ሪሰርች አሲስታንት ለምሳሌ ፉሊ አሲስት አድርጉኝ ተብሎ ከተቀጠረ የሆነ ሰው ያ ፕሮጀክት እስኪያልቅ ድረስ ፍሪላንሲንግ ስላልን ደሞዝ ስላልሆነ ሳለሪ ስላልሆነ የፕሮጀክት እስኪያልቅ ድረስ ለምሳሌ ሪሰርች እስኪያልቅ ድረስ ብቻ ነው ከዛ አንድ ክፍያ የሚከፈለው ማለት ነው። ኢት ዲፔንድስ እንደ አግሪመንቱ ማለት ነው። ስለዚህ ፉሊ ከሆነ አሲስት የምናደርጋቸው ዳታውን ሰብስበን ሰመራይዝ አድርገን አናላይዝ አድርገን ለመጨረስ ሙሉ በሙሉ ለመጨረስ የሚከፈለን ክፍያ ጠቀም ያለ ክፍያ ነው የሚሆነው። ስለዚህ ይህን ለመስራት በኤአይ ሰፖርት ማድረግ እንችላለን ራሳችንን በኤአይ ሰፖርት። ያ ማለት ሙሉ በሙሉ ዳታውን ኤአይ ይስራልን ማለት ሳይሆን አክቹዋሊ ኮሌክት ያደረግነውን ዳታ ፊድ እያደረግነው ለኤአይ ቻትጂፒቲ ሊሆን ይችላል፣ ዲፕሲክ፣ ብዙ ጄሚናይ፣ ብዙ ኤአዮች አሉ ይህን የሚሰሩ ማለት ነው። እነኚህን ኤአዮች በመጠቀም ኮሌክት ያደረግነውን ዳታ ሰመራይዝ እንዲያደርግልን አናላይዝ አድርጎ ደግሞ አናላይዝ ያደረጋቸውን አውትፑቶች እንዲሰጠን አድርገን አሲስት ለምናደርገው ግለሰብ ወይ ደግሞ ተመራቂ ሰው መስጠት እንችላለን እንደ አውትፑት ማለት ነው። ዛት ያ ተመራቂ በዛ ሰመሪ እና አናሊሲስ መሰረት የራሱን ሜጀርመንት ይወስዳል ማለት ነው። ሪሰርች አሲስታንትን በዚህ መልኩ መስራት እንችላለን ማለት ነው። ሌላኛውና ደግሞ በጣም ቆንጆ ስራ የሚሆነው ሪሞት ሴልስ ነው። ሪሞት ሴልስ ማለት እዚህ ሆነን ስልክ ልናገኝ እንችላለን። ራንደም ስልኮች እያነሳ ሊሆን ይችላል። ባለን መረጃ በስልክ ቁጥሮች መረጃ ሊሆን ይችላል። ስልክ እየደወሉ ስለ ፕሮዳክታችን ማሳወቅ እና መሸጥ። ያ ማለት ነው ማለት ነው ፕሮዳክታችንን እንደውላለን። ስልክ እንደዚህ ባለ ነው ፕሮፌሽናል ሆነን እንደዚህ እንትና ባላለው ከእንደዚህ ድርጅት ነው እንደዚህ አይነት ፕሮዳክት አለኝ፣ ይሄ ፕሮዳክት ብትጠቀሙ ለአንተ እንደዚህ ይጠቅማለሁ፣ ለእኔ ደግሞ እንደዚህ ይጠቅማለሁ። ስትፈልገው አትሊስት አሁን ባትፈልገው ወይ ስትፈልገው ደውልልኝ ብለን ስልካችንን ኢሜላችንን ለእነሱ ነግረናቸው እንጨርሳለን ማለት ነው። በቀን ውስጥ 10፣ 20፣ 30፣ 40 ፎርዛት ማተር 100 ጋር ሰው ጋር ልንደውል እንችላለን። ከ100 አንድ ሰው አናጣም በቀን ቢያንስ። ፕሮዳክታችን በተለይ በደንብ የሚታወቅ ከሆነ በደንብ ማርኬቲንጉ በደንብ እየተሰራ ከሆነ እዛ ላይ በደንብ መስራት እንችላለን ማለት ነው። ይህንን ስራ ለመስራት ሪሞት ሴልስን ለመስራት በጣም ጎበዝ ኮሚኒኬሽን ላይ በጣም ጎበዝ መሆን አለብን ማለት ነው። ለምሳሌ ደውለን ገና ስናናገራቸው ማን ደውልብኛለ፣ ለምን ትደውልብኛለ፣ ስልኬን ከየት አመጣ፣ ምን ጥያቄ ሊመጣ ይችላል። ተረጋግተን ሀምብል ሆነን በስነስርዓት ፕሮፌሽናሊ ማውራት አለብን ማለት ነው ይህን ነገር ስናደርግ። ያለበለዛ ጥሩ መልስ ላናገኝ እንችላለን። የሚሰርበን የሚያስደብረን ሰው፣ መጥፎ ንግግር የሚናገር ሰው ይኖራል። ስለዚህ እነኚህ ነገሮች ቻል አድርጎ ስድብ ሊኖር ይችላል፣ ብዙ ነገር መጥፎ ነገሮች ይኖራሉ። እነኚህ ነገር ቻል አድርጎ መስራት ያስፈልጋል ማለት ነው። ሪሞት ሴልስ ስንሰራ ወሳኙ ነገር ጉድ ኮሚኒኬሽን ያስፈልገናል። ሌላኛውና በዛሬው ቆይታችን የመጨረሻውና ዋናው ወሳኙ ፍሪላንሲንግ ላይ ወሳኝ ስራ ብዬ የማስበው ኮንተንት ራይቲንግ እና ኮፒ ራይቲንግ ማለት ነው። ኮንተንት ራይቲንግ እና ኮፒ ራይቲንግ ስሙን ስናየው ራይቲንግ ስለሚል ብቻ ተመሳሳይ ሊመስለን ይችላል።
አክቹዋሊ ግን ኮምፕሊትሊ የተለያየ ነገር ነው። ኮንተንት ራይቲንግ ስንል ለምሳሌ ኮንተንት ራይቲንግ ማለት ለምሳሌ የሆነ ቪዲዮ ላይ ፖስት የሚደረግ ቪዲዮ ሊሆን ይችላል። የዛ ቪዲዮ ጽሁፉን ኮንተንት ይባላል። ኮንተንት ራይተር ነው የሚጽፈው ማለት ነው። ኮንተንት ራይቲንግን ኮፒራይቲንግን መማር እንችላለን። ይህንንም ዩቲዩብ ላይ ማግኘት እንችላለን። የሚያስተምሩ ሰዎች አሉ። የተጻፉ መጽሐፎች ብዙ ቦታ ማግኘት እንችላለን። ስለዚህ ኮንተንት ራይተር ከሆነ ኮንተንት ራይቲንግ እና ኮፒራይቲንግ የሚለያዩት በምንድን ነው? ለምሳሌ ኮፒራይቲንግ ስራ ለምሳሌ ሶሻል ሚዲያ ላይ ቲክቶክ ሊሆን ይችላል። ቪዲዮ ፖስት ተደረገ ነበር። ፖስት ሲደረግ ስለ ፖስት ለተደረገው ነገር ከስር አጭር ዲስክሪፕሽን ይጻፋል። ያቺ አጭር ዲስክሪፕሽን ወይ ደግሞ እንበል ታይትል ልንሰጠው እንችላለን። ያቺ ኮፒራይቲንግ ባለሙያ ብቻ ነው ያቺ መጻፍ የሚችለው። ለምን? ኮምፔሊንግ መሆን አለባት። ሰው የሚጋብዝ እንዴ ብሎ እንዲያስብ፣ ቆይ ይሄንማ መስማት አለብኝ ወይ ደግሞ ይሄንማ ማንበብ አለብኝ ብሎ ክሊክ አድርጎ አይቶ ስለ ፕሮዳክቱ እንዲያውቅ የሚገፋፋ አማርኛ ላይ ጎበዝ፣ እንግሊዝኛ ላይ ፕሮዳክት ማተር፣ በሌሎች ቋንቋዎች በኦሮምኛም፣ በትግርኛም፣ በሶማሌኛም በሁሉም ቋንቋ ጎበዝ የሆነ ሰው ለምሳሌ በኦሮምኛ ጎበዝ የሆነ ሰው ኦሮምኛ ላይ ጎበዝ የሆነ ሰው ቆንጆ ቃላቶችን ኦሮምኛ ቃላቶችን ተጠቅሞ ምርጥ ኮፒራይተር መሆን ይችላል። አማርኛ ላይ ቃላቶች በጣም ይሄ ኮንቪንሲንግ የሚጋብዙ የሚስብ ማንበብ አለብኝ እንዲህ ተመልካቹን የሚያደርግ ቋንቋ የሚችል ሰው ከሆነ ኮፒራይቲንግ ላይ በቃ እሳት ነው ማለት ነው። የሰውዬ በጣም ተፈላጊ ነው። አሁን ላይ ብዙ ድርጅቶች ኮፒራይተር በጣም ይፈልጋሉ። በጣም ማለት ነው። ለምን? ኮፒራይቲንግ ዝም ብሎ ከመሬት ተነስቶ እንደዚህ ማለት እንደዚህ ነው ይሄ ነው እንደዚህ ብሎ ማለት ነገር ስለጻፈ አይደለም። አጭር ሊሆን ረጅም የሚሆን ኮፒራይተር በጣም የቋንቋ እውቀት በጣም ያስፈልገዋል ማለት ነው። ኮፒራይቲንግን በዚህ ያዙ። ኮንተንት ራይቲንግ ከሆነ ግን ለምሳሌ ቪዲዮ ሊሆን ይችላል። የዛ ቪዲዮ ሀሳቡን የሚጻፈው ያ ኮንተንት ይባላል። ያንን የሚጽፈው ሰው ኮንተንት ራይተር ይባላል ማለት ነው። ስራው ኮንተንት ራይቲንግ ይባላል ማለት ነው። ኮንተንት ራይቲንግ እና ኮፒራይቲንግ በዚህ መለየት ይቻላል ማለት ነው። ግልጽ ነው መሰለኝ። ግልጽ ካልሆነ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ በዲቴይል አስቀምጥላችኋለሁ። ምንድን ነው ምን አይነት ነው ልዩነቱ፣ ተመሳሳይነቱ ምናምን የሚለውን ማየት እንችላለን ማለት ነው። በዛሬው ቆይታችን እንግዲህ ስለ ፍሪላንሲንግ ክፍል 2ን አየን። ዘርዘር አድርገን አየን። ኮንተንት ራይቲንግ፣ ኮፒራይቲንግ፣ ዌብ ዴቨሎፕመንት፣ ቨርቹዋል አሲስታንት፣ ቱቶሪንግ፣ ሪሰርች አሲስታንት፣ ከዛ በተጨማሪ ደግሞ ሪሞት ሴልስን ብለን ጨምረን አየን። እነኚህን ነገሮች አይተናል በዛሬው ቆይታችን። ስለዚህ ያዩዋቸዋቸው የተማራቸዋቸው ሊሰሩ ይችላሉ የሚሉትን ለእናንተ ይሰራል ብላችሁ የምታስቡትን ፒክ አድርጋችሁ አንዱን ለምሳሌ ኮንተንት ራይቲንግ ከሆነ ኮንተንት ራይቲንግ ላይ ራሳችሁን አዳብራችሁ ተምራችሁ መስራት ይቻላል። ዩቱብ መስራት ከፈለጋችሁ እንደዚህ መስራት ትችላላችሁ። ቲክቶክም ዋቴቨር ሶሻል ሚዲያ ላይ መስራት የምትፈልጉት ካለ ለሰው ተቀጥራችሁ ለድርጅቶችን መስራት የምትፈልጉ ከሆነ በቀላሉ መስራት ይቻላል። የዛሬው ቪዲዮችን ይህን ይመስል ነበረ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉት። ከወደዳችሁት ለጓደኞቻችሁ ላልደረሳቸው እንዲያውቁት የምትፈልጓቸው ሼር አድርጉት። ታንኪዩ